ሰላም ውድ ቤተሰቦቼ እንደምን አላችሁ? መሰረታዊ የእንግሊዘኛ ንግግሮችን የምንማርባቸውን ቪዲዮዎች የትምህርት ዝግጅቶች አዘጋጅቼ የእንግሊዘኛ ቋንቋን በአማርኛ በዛሬ ቪዲዮአችን በደንብ እንማራለን። እስከ ቪዲዮ መጨረሻ ድረስ ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን እንድትቆዩ ጠይቃችኋለሁ። ከወዲሁ ለንግግር የሚያገለግሉን የተመረጡ ቃላቶችን አዘጋጅቼ መጥቻለሁ። የሆነ ፕሮሰስ ጀምረን ሊሆን ይችላል። ያ ፕሮሰስ በምን ላይ ይገኛል፣ እንዴት እየሄደልን ነው፣ እንዴት እየተጓዘ ነው ብለን ለመጠየቅ በእንግሊዘኛ ነገሮች እንዴት እየሄዱ ነው ለማለት ስንፈልግ ምን እንላለን? ሃውዝ ኢት ጎይንግ እንላለን። ሃውዝ ኢት ጎይንግ፣ እንዴት እየሄደ ነው ነገርየው፣ እንዴት እየተጓዘልህ ነው፣ እንዴት እየሄደ ነው ብለን እንጠይቃለን ማለት ነው። ሎንግ ታይም ኖ ሲ፣ ሎንግ ታይም ኖ ሲ፣ ሎንግ ታይም ኖ ሲ፣ ረጅም ጊዜ ጠፋህ ወይም ረጅም ጊዜ ጠፋሽ ማለት ስንፈልግ አንድ ሰው በጣም ለረጅም ጊዜ ከጠፋ ያንን ሰው በእንግሊዘኛ ብዙ ጊዜ ጠፋህ፣ ረጅም ጊዜ ጠፋህ ብለን ለመናገር ሎንግ ታይም ኖ ሲ እንላለን ማለት ነው። ሎንግ ታይም ኖ ሲ፣ ረጅም ጊዜ ጠፋህ፣ ለረጅም ጊዜ አላየውህም ማለት ነው። ዋትሳፕ፣ ዋትሳፕ ስንል ምን አዲስ ነገር አለ ማለታችን ነው። ዋትሳፕ ምን አዲስ ነገር አለ፣ ዋትሳፕ ምን አዲስ ነገር አለ። አይ አም ኤግዞስትድ፣ አይ አም ኤግዞስትድ፣ አይ አም ኤግዞስትድ በጣም ደክሞኛል ነው። አይ አም ታየርድም ማለት እንችላለን፣ ግን በጣም ከአቅማችን በላይ ድካም ሲገጥመን አይ አም ኤግዞስትድ እንላለን ማለት ነው። ቀለል ያለ ድካም ከሆነ ደግሞ አይ አም ታየርድ እንላለን ማለት ነው። ስለዚህ በጣም ከደከመን አይ አም ኤግዞስትድ እንላለን። ሌላው ችግር የለውም አያሳስብም ለማለት በእንግሊዘኛ እንዴት እንላለን? ኢት ዳዝንት ማተር፣ ኢት ዳዝንት ማተር፣ ኢት ዳዝንት ማተር እንላለን። ኢት ዳዝንት ማተር ችግር የለውም አያሳስብም ማለት ነው። ምንም አላውቅም ወይም ሀሳቡ የለኝም ለማለት ስንፈልግ በእንግሊዘኛ አይ ሃቭ ኖ አይዲያ፣ አይ ሃቭ ኖ አይዲያ፣ አይ ሃቭ ኖ አይዲያ እንላለን። እየመጣሁ ነው ለማለት ስንፈልግ በእንግሊዘኛ ምን እንላለን? አይ አም ኦን ማይ ዌይ፣ አይ አም ኦን ማይ ዌይ፣ እየመጣሁ ነው መንገድ ላይ ነኝ ማለት ነው። አይ አም ኦን ማይ ዌይ እንላለን። እየመጣሁ ነው መንገድ ላይ ነኝ እንላለን። ለምሳሌ ታክሲ ውስጥ ሆነን ጓደኛችን ከደወለልን አይ አም ኦን ማይ ዌይ እንላለን። መንገድ ላይ ነኝ፣ እየመጣሁ ነው፣ እየተጓዝኩ ነው ማለታችን ነው። ሌላው ራስክን ጠብቅ ወይም ራስችን ጠብቂ ለማለት ቴክ ኬር፣ ቴክ ኬር፣ ቴክ ኬር እንላለን። ኮልሚ ላተር፣ ኮልሚ ላተር ቆይተሽ ወይም ቆይተህ ደውልልኝ። ዋት ዱ ዩ ሜን፣ ዋት ዱ ዩ ሜን፣ ዋት ዱ ዩ ሜን ምን ማለትህ ነው ወይም ምን ማለትሽ ነው ማለት ስንፈልግ ዋት ዱ ዩ ሜን እንላለን ማለት ነው። ዋት ዱ ዩ ሜን ምን ማለትሽ ነው፣ ምን ማለትህ ነው ማለት ስንፈልግ ነው የምንጠቀምበት። አይ አም ቢዚ ራይት ናው፣ አይ አም ቢዚ ራይት ናው አሁን ስራ ላይ ነኝ፣ በስራ ተጠምጃለሁ። አይ አም ቢዚ ራይት ናው አሁን በስራ ተጠምጃለሁ፣ ስራ ላይ ነኝ እያልን ነው ማለት ነው። ዌይት ኤ ሚኒት፣ ዌይት ኤ ሚኒት አንድ ደቂቃ ጠብቀኝ ወይም አንድ ደቂቃ ጠብቂኝ ወይም ትንሽ ደቂቃ ታገሰኝ ለማለት ስንፈልግ ነው ዌይት ኤ ሚኒት የምንለው ማለት ነው። ዶንት ወሪ፣ ዶንት ወሪ፣ ዶንት ወሪ አትጨነቅ፣ አትሳቀቅ ማለት ነው። አትጨነቅ ወይም አትሳቀቅ ለማለት ስንፈልግ ዶንት ወሪ፣ ዶንት ወሪ አትፍራ፣ አትጨነቅ፣ አትሳቀቅ ዶንት ወሪ እንላለን። ኢትስ አፕ ቱ ዩ፣ ኢትስ አፕ ቱ ዩ፣ ኢትስ አፕ ቱ ዩ ያንተ ያንቺ ምርጫ ነው፣ ያንተ ወይም ያንቺ ምርጫ ነው ነው። ኢትስ አፕ ቱ ዩ ያንተ ምርጫ ነው ወይም ያንቺ ምርጫ ነው ለማለት ስንፈልግ ኢትስ አፕ ቱ ዩ፣ ኢትስ አፕ ቱ ዩ እንላለን። ሌላው
ባንቺ ኮራለሁ ወይም ባንተ ኮራለሁ ማለት ስንፈልግ በእንግሊዘኛ ምንድን ነው የምንል? አይ አም ፕራውድ ኦፍ ዩ። አይ አም ፕራውድ ኦፍ ዩ። ባንተ ወይም ባንቺ እኮራለሁ ነው። ሴት ከሆነች ባንቺ ኮራለሁ፣ ወንድ ከሆነ ደግሞ ባንተ ኮራለሁ እንላለን። አይ አም ፕራውድ ኦፍ ዩ ለሁለቱም ለሴትም ለወንድም የሚያገለግለን ነው ማለት ነው። ጉድ ላክ። ጉድ ላክ። ጉድ ሉክ እንዳትሉት፣ ጉድ ላክ ነው። ጉድ ላክ መልካም እድል፣ መልካም እድል ማለት ነው። ኮንግራጁሌሽንስ። ኮንግራጁሌሽንስ። ኮንግራጁሌሽንስ እንኳን ደስ አለህ ወይም እንኳን ደስ ያለሽ ስንል ለሴትም ለወንድም ኮንግራጁሌሽንስ እንላለን። ኮንግራጁሌሽንስ የሆነ ሰው ሲመረቅ ኮሌጅ ሊሆን ይችላል፣ ዩኒቨርሲቲ ሊሆን ይችላል፣ ወይንም ደግሞ ሌላ ነገር እንኳን ደስ ያለህ ወይም እንኳን ደስ ያለሽ ለማለት ስንፈልግ ኮንግራጁሌሽንስ እንላለን ማለት ነው። አሪው ሹር እርግጠኛ ነህ ወይም እርግጠኛ ነሽ። ለሁለቱም ለሴትም ለወንድም እርግጠኛ ነህ ወይም እርግጠኛ ነሽ ለማለት ስንፈልግ አሪው ሹር እንላለን። አሪው ሹር እንላለን። በመቀጠል የሆነ እቃ ስንረሳ ረሳሁት ለማለት ስንፈልግ ወይም የተነገረን ነገር ካለ እሱን ረሳሁት ለማለት አይ ፎርጌት፣ አይ ፎርጌት እንላለን ማለት ነው። አይ ፎርጌት እንላለን። ረሳሁት፣ ረሳሁት። እንሂድ ለማለት ስንፈልግስ ከሆነ ቦታ ላይ አርፈን ቆይተን ሊሆን ይችላል። እንሂድ ማለት ስንፈልግ ሌታስ ጎ፣ ሌታስ ጎ እንላለን። ሌታስ ጎ፣ ሌታስ ጎ እንላለን ማለት ነው። ሌታስ ጎ። ለዛሬ ይህ በቃናን። ይህንን ቪዲዮ በተከታታይ ሻዶዊንግ በመስራት አብራችሁ ቃሉን በመጥራት ትንሽ ጊዜ ያሰጣችሁ እነዚህን ቃላቶች ትኩረት ብትሰጧቸው እንግሊዘኛ ወዲያውኑ እንደሚገባችሁ 100% እርግጠኛ ነኝ። ለውጥ ታገኙበታላችሁ። ኮሜንት ላይ ጻፉልኝ። የመማር ማስተማር ሂደቱን ማስተካከለው ነገርም ካለ ኮሜንት ላይ ጻፉልኝ፣ አስተካክላለሁኝ። በዚህ ዙሪያ ስራልን ትኩረት አድርገህ የምትሉት ሀሳብና አስተያየት ካላችሁም ጻፉልኝ። ደስ ባላችሁ ቋንቋ ጻፉልኝ። በእንግሊዝኛም በአማርኛም ጻፉልኝ። አየዋለሁኝ። ሰናይ ጊዜ ተመኘውላችሁ።